ትወጂኛለሽ? ትወጂኛለሽ ወይ? እሺ ሳሚኝ። ታፍርም ትንሽ እንኳን ለምን ነው የማፍረው? ምን ስለሆንኩ ነው አንተ የምትስመኝ? ስለምትወጂ። እሺ ታፈቅሪኛለሽ? ምን? ቆይ ግን ያኔት የምትይ ለምንድን ነው አልገባኝም። ምን አገባሽ ታዲያ? ምንድን ነው ያደረኩት ያለሁት አልገባኝም። ምን አደረኩኝ? ጓደኛሽ ነች አይደለ? ራሽን ነው የማታምኚው ወይስ እሷን ነው የማታምኚው? ንገሪኝ አሁን። ራሽን ነው የማታምኚው ወይስ ኤልዳናን ማን ነው ያኔት ነው የማታምኚው? ራሴን በደንብ አድርጌ ነው ማለት ነው። እና እሷን ነው የማታምኚያት? እኔንስ ለምን? ሰላም ውድ የዩቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እና ሁላችሁንም አመሰግናችኋለሁ። እሺ ስለምታደርጉልኝ ቀና ትብብር ስለምትሰጡኝ ኮሜንት፣ እሺ እና ስጠፋ ቀስቴ ጥፍቶ ነው እያላችሁ ለምትጽፉልኝ በውስጥም ሁላችሁንም የምር በጣም አመሰግናለሁ። በጣም ወዳችኋለሁ። እና እንኳንም ጀመርኩ እያሉ እና ሱስ ሆኖኛል። የምር ዩቲዩብ መቅረጽ ዩቲዩብ ቪዲዮ መስራት በጣም ሱስ ሆኖብኛል እና በጣም ደስ ብሎኛል። ከዚህ በኋላ ከእናንተ ጋር እንደዚህ ቢያንስ በትንሹ 2 እና 3 ቪዲዮ በየሳምንቱ ለመልቀቅ እሞክራለሁ፣ እየሞከርኩኝ ነው እና እናንተም ስላላችሁ ደግሞ ድጋፋችሁ ከኔ ጋር ስለሆነ ሁሌም አመሰግናችኋለሁ። ሁሌም ክብር ይገባችኋል እና አሁንም ግን ሰብስክራይብ አታደርጉ። እኔ መቼ እንደሆነ 50 ሺህ ገብቼ እስኪ ኬክ ልቁረስ፣ በእናታችሁ ኬክ ልቁረስ 50 ሺህ ልግባና 50 ሺህ ገባሁ ብዬ ምናምን ኬክ ልቁረስ ከእናንተ ጋር ወይ ላይቭ ላይ ቆርጣለሁ፣ ወይ ዩቲዩብ ደግሞ ላይቭ የሚገባ ከሆነ ዩቲዩብ ላይቭ ላይ ገብቼ ኬክ ከእናንተ ጋር መቁረስ ፈልጋለሁ። በእውነት የምሬን ነው። እሺ ቲክታክም 600 ሺህ ሊገባ ነው እና አንድ ላይ የሁለቱንም አንድ ላይ ሰለብሬት ከእናንተ ጋር እናደርጋለን እና ፕሊስ በእናታችሁ 50 ሺህ ብታስገቡኝ በጣም ደስ ይለኛል። እና ደግሞ ያው ሰሞኑን ያለው ነገር እናንተም እያያችሁ ስለሆነ የሚያዩት ነው። እንግዲህ ትንሽ ያው ብዙ እየሞከርኩ ነው ኤልዳናን የኔ ለማድረግ ከኔ ጋር እንድትሆን ብዙ ነገር እየሞከርኩኝ ነው። ግን ደግሞ አንዳንድ ሴቶች ጅል ናቸው፣ አይገባቸውም። በእውነት በጣም አይገባቸውም። ፍቅር አይገባቸውም። የሚወዳቸውን አያውቁም፣ የሚያከብራቸውን አያውቁም፣ የሚንከባከባቸውን አይወዱም። የሆነ በቃ ኢግኖር የሚገጫቸውን ችላ የሚላቸውን ምናምን የሚያስቀናቸውን አይነት ወንድ ነው የሚወዱትና እኔ ደግሞ ሰሞኑን ትንሽ ልብስ ገብቻለሁ። አይታችሁኝ ከሆነ ትንሽ በጣም አናዳኛለች። ትንሽ ብቻ ሲሆን በጣም እያናደደች ነው። ከአንድም ሁለቴ እንግዲህ የሆነ ሳለ ሁላ ተጣልተን እናንተ ታውቃላችሁና እንደ ወንድም ካልሆነ ይቅርታ አላደርግለትም ብላ ካኪ ዘራፍ ብላ ነበረ። እንግዲህ ጓደኞችን ይዤ ሄጄ ነው ይቅርታ ጠይቄ ደጅ ጠንቼ ይሄን የጓደኝነት ራሱ ያገኘሁትና አሁን ደግሞ አይኗ ላይ የማየው ነገር ትንሽ የሆነ ግጭርጭ ነገር እያየሁባት ነውና ለምን እንደዛ እንደምትሆን አላወኩም። ይኑርባት አይኑርባት ወይ የእሷን ጓደኝነት ሌላ ሰው የሚጋራት መስሎ ተሰምቷት ይሁን ምንም የማውቀው ታሪክ የለምና ግራ ገብቶኛል። እና ደግሞ ደውላልኝ ነበረ እና በጣም ተናዳለች ይመስለኛል። ባለፈውም ጥሩ አላደረኩም። ትንሽ ከጓደኛዋ ጋር ያደረኩት ነገር አስከፍቷትም ሊሆን ይችላል ብዬ አሰብኩኝ። ግምት ነው። እሷ የሚያደረገችው ነገር ደግሞ ተገቢ አልነበረም። እኔ እዚህ ቁጭ ብዬ ከእሱ ጋር እንደዛ ውስጥ መግባት እንደዛ ማሳሳም ለኔ ትንሽ ወንዶቹ ትረዱኛላችሁ። ወንድ ስትሆኑ ይህ ስሜት ይገባቸዋል። በጣም ምቀ ነው። በጣም ቀናተኛ ሰው ነኝና ከኔ ፊት ያ ነገር ሲሆን ትንሽ ደብሮኝ እኔም ደግሞ ከአይነት የነበረው ነገር እዚሁ እናንተ አይታችኋልና በዛ ጉዳይ ደግሞ ፊቷን ሰው ልክም አልነበረ። መጨረሻ ላይ እንዴት እንደወጣችን ሁላችንም አይተናልና በዛ ጉዳይ ይመስለኛል እንግዲህ ሜቢ ልታወራኝ የፈለገችው እና እኔ ብያታለሁ። እኔ ቤቴ ሁሌም ለሷ ክፍት ነው። እሷ ሁሌም የምትመጣ ከሆነ ቤቴ ሁሌም ክፍት ነው እንድትመጣ አድርጊያታለሁ። እስኪ እንግዲህ መልሱልኝ ሴቶች በእናታችሁ። ለምንድን ነው የሚወዳችሁን የሚያፈቅራችሁን ሰዎች የማትወዱት? እንዲህ ጎንበስ ቀና የሚልላችሁን ሰው ለምንድን ነው የማትወዱት? እግዚአብሔር ምንም አላውቅም። እስካሁን እኔ እስከማውቀው ድረስ ከድሮ ጀምሮ የሚጠላቸውን የሚሰድባቸውን ኢግኖር የሚያደርጋቸውን ወንድ ይወዳሉ። እኔ ደግሞ በተፈጥሮ እንደዛ አይደለሁም። ለሰው ክብር አለኝ፣ ለሰው ሪስፔክት አለኝ። ነገርን ቀጥታ ነው የምናገረው። የሆነ ሰው ከወደድኩኝ ወድጄሃለሁ፣ ከወደድኳት ወድጄሻለሁ ነው የምለውና እንዲህ ዙሪያ ጥምጥም ምናምን ጉራ ማካበድ ምናምን እኔ ጋር የለምን። ሪል ማንነቴን እናንተ ታውቃላችሁ፣ አብራችሁኝ የረጅም ጊዜ ስለተጓዛችሁ ማለት ነውና እኔ ብያታለሁ። ግን ስታወራበት የነበረው ቶኔሽን ትንሽ ትልቅ አይደለም። የንዴትም አለ የቁጣም አለውና ለምን እንደምትመጣ ምንም ስለላወኩኝ እንደ ማታለያና እንደ መደለያ ብዬ ዝም ብዬ ትንሽ ቸኮሌት ገዝቼላታለሁ። ሴቶች እንደዚህ አይነት ነገር ይወዳሉ።
የምር ነው። በተናደዱበት ሰዓት ሲሆን ትንሽ ነገር ይደልላቸዋል፣ ወይ ጉንጫቸውን መሳም የሆነ ስጦታ ጊፍት ሲሰጣቸው በጣም ትንሽ ነገር ይደልላቸዋልና እንግዲህ ስትመጣ ከእሷ ጋር ያለው ነገር አብረን ያለ ይመስለኛል። ብቻዋን ነው የምትመጣው፣ ጓደኞቿንም ማስከተላ የምትመጣ አይመስለኝም። እና እንግዲህ ያው እየመጣች ነው፣ እስካሁን እየደረሰች ይሆናልና እንግዲህ የሚፈጠሩ ነገር አብረን እናያለን። ፋሚሊ እሷ ትመስለኛለች። እና እንግዲህ ካሜራማን ናናናና እስኪ መጣው ሄሎ እንዴት ነሽ? እንደዚህ ነው ይሰላልኩ ብቻዬን ይዛል ማነች ዛሬ? ማነች እሷ? ማነች? ስለማን ይችላል? እንዲህ ማለት አልገባኝም። ምን ነው ጭራሽ ምን? እሺ የምጠብቀው ሰው ነበር? አዎ ነበረ። አንዲት ቆንጆ ሴት እየጠበቅኩ ነው። በጣም የምታምር የሆነች ስዕል የሆነች እሷን የጠበቅኳት እንዳለ። አዎ ለዛች ቆንጆ ልጅ ነው የገዛሁላት። በነገራችን ላይ ጸባይ ራሱ የላትም እና እስካሁን እንዴት እንዳልመጣች አልገባኝም። ቀድመሻት ወይስ መንገድ ላይ አግኝተሻት ተመለሽ ብለሻት ነው እንዴ? ለምን አባረሻት? አያስፈልግም። ዋይ ለምን? ምን አገባሽ? እንዴት አይነት ሰው ማለት ምን ችግር አለው? እኔ ጋበዝኳት ትመጣለች። ከዛ ደግሞ እንደ አጋጣሚ ደግሞ እቺን ቸኮሌት ደግሞ ለሷ ገዝቼላት ነበረ። ማናት ግን? ቆይ አልገባኝም። ሚስጥሮቹ ትንሽ ብዙ መሰለኝ። ያ ወይስ ለየሰው ልጅ ሚስጥር ይኖራል? ሚስጥር ለባለ ሚስጥረኞች ነው የምንናገረው። ቆይ ምን አስጨነቀሽ አንቺ? መጀመሪያም ስመጣ ደንግጫለሁ። ቤቱ እንዴት ዛሬ ባዶ ሆነብኝ ብዬ ደግሞ ተቸገርኩ። ያ እንዴት ነው ጽዳት ላይ እንኳን አልተማም። ደግሞ እንግዳ ሲጋበዝ ደግሞ ግዴታ ቤቱ ክሊን መሆን አለበት፣ መጽዳት አለበት በደንብና ለዛ ይመስለኛል። ጠቂ ለምን እንደዚህ አንጨረጨረሽ? ሰው ቢመጣ ምን ችግር አለው? ቤት እኔ ምን አልኩኝ ስለሽ? ለምን ደበረሽ? ለምን ከፋሽ? እኔ አልከፋኝም። ማለት ምን አትከፍቶሻል? ነው አንተበረኝ እንዴ? ምን ነው ይሄ ቸኮሌት ለኔ ቢሆን ብለሽ አስበሽ ነበር አይደለ? ለኔ ነው አይደለም? አይደለም ለኔ ነው። ለዛሽ ቆንጆ ልጅ ነው ለምጠብቃት ልጅ ሰው ለማወቅ እንደዚህ ነው። ሰው ለማወቅ ማለት አልገባኝም። በቃ በደንብ ሰው ስታውቀው እንደዚህ ከላይ ብቻ መሆን የለበት። አይ ነው ሁሉንም ሰው የምናውቀው ከላይ ነው። ውስጡን ስንቀርበው ነው የምናውቀው። መጨረሻ ላይ ተጎጂ አንተ ነው የምትሆነው። ለምን እጎዳለሁ? አይጠቅምም። እና ውስጥ ማንነታቸውን ካላወቃቸው ለጊዜው ዝም ብለህ አንድ ሁለት ቀን ያገኛቸው ሰዎች አይጠቅሙም። እና ማናቸው? አንተ ብዬ ነው ስም እንደዚህ መዘርዘር አይጠበቅብኝም። ተግባብተናል። ሲጀምር ታውቃለህ። ለምን ሁልጊዜ ሳወራ እንዳልገባ ለመሆን እንደምትሞክር አልገባኝም። ሲጀምር ለምን እንዳልገባ ለመሆን አልገባኝም። እውነት ለመናገር አልገባኝም። ግን ልክ ነሽ። ሰውን ስንቀርብ ነው የምናውቀው። እና የሆነ ሰው ሲቀርቡ ደግሞ ከወደድኩት እስከ ጥግ ድረስ እቀርበዋለሁ። ብጎዳ ያ ሰው ከሚጎዳ ራሴ ብጎዳ እመርጣለሁ። እኔ ከፈጣሪ ያገኘዋለሁ። ለምን ግን እንደዚህ አንከልክልሽ እየመጣሁ ነው ምናምን በቁጣ ማናገር ነገር ስላለ ነው። ቤት እንደሆንኩ መጀመሪያ ቼክ አድርጌ ነበር። ቤት ነበርኩ። ደውልልህም ከመጣሁ እንደባለፈው እንግዲህ እየጎተትክ እንደምትፈጠር እንደባለፈው ማለት ማን ባለፈው ማን ጓደኛዬ ስለመጣች ነው እሷ ጋር ያየሽ? ያንቺ ጓደኛ ማለት አንቺ ያለሽ እንዴ? አስተዋወቅሽኝ ማለት እኔ ካስተዋወቅኩ ሰው ሁላ እንዳለ እንደዚህ ነው ማለት። ስንት ሰው ነው ያስተዋወቅሽኝ? እሷን ያስተዋወቅሽኝ። ከዛ ቤቴ ማን ነው እሱ ማለት ሴቶቹን ነው አንተ ሲጀመር ሴቶቹን ብቻ ነው የምትቆጥረው። እኔ የተመቸችኝ እሷ ነች። በቃ እሷ ተመቸች ስልሽ የሆነ ያራዳ ልጅ ነች፣ ጭዌ ይገባታል፣ ቀልደኛ ነች። ከእሷ ጋር እኔ ከምፈልገው ሰው ጋር ነው የምግባባው። ስንት ቀን አውቀሃት ነው ያራዳ ልጅ ነች ምናምን ጨዋታ ትችላለች ምናምን ነገር የምትለው? የተወሰነ ቀን ነው በእርግጥ ያገኘኋት፣ እሱንም ከአንቺ ጋር። ከዛ ባለፈው ቤቴ መጣች፣ አለቀ። ከዛ ምንም የተለየ ነገር የለውም።
ግን ለምን እንደዚህ ይሆንሽ እንዳለ በጭራሽ ሊገባኝ አልቻለም። አይ ቀስቲ ሰው የሚልህ ነገር ስማ። ከላይ በምታየው ነገር ውስጣዊ ማንነቱን ሰውን ሳታውቅ እንደዚህ ነው ምን ጥሩ አይደለም። እኔ አንተ ብዬ ነው ተጎጂ የምትሆነው መጨረሻ ላይ አንተ ነህ። ልጅቷን ከአንተ በፊት እኔ ነኝ የማውቃት። ጓደኝነቷ ሞር ገባ ለእኔ ነው እና እቹን ጊዜ አውቃታለሁ። ልጅቷን ባጭሩ አንተ የምትሆን ሰው አይደለችም። ለእኔ እንደማትሆን ታውቃለች። ምንም ነገር ሳላይ እኔ እንደዚህ እንደማልል ታውቃለህ። ለአንተ የምትሆን ሰው አይደለችም። አውቃታለሁ ከረጅም ጊዜ በፊት። ሶ ታዲያ እኔ ለእኔ ትሆነች አልኩኝ። ለእኔ ትሆን አልኩሽ እንዴ? ኧረ እባክህ እና የምትለው ነገርና የምታደርጉት ነገር እኮ አንድ አይነት አይደለም። ምን የተለየ ነገር አደረገ? ምን ታደርጉ? ምን ይቀራችኋል ከዚህ በላይ? ምን አደረገ? ቤቴ ስለጠራኋት ጓደኛሽ ነች አለቀ። ከዛ ቤቴ ጠራኋት፣ በቃ ቤቴ ጠራኋት አለቀ። አስፈላጊ ነው እንደዚህ አይነት ነገር? ምን ችግር አለው? ጓደኛሽ አይደለች እንዴ? አንቺ ጓደኛ ማለት ደግሞ እኔ ጓደኛ ነች፣ አንቺም ጓደኛዬ ነሽ። ምን አስጨነቀሽ? ስለዚህ እኔ ከዚህ በኋላ ሰው ላላስተዋውቅህ ነው ማለት ነው። እንግዲህ ጓደኛዬ ብዬ ሰብስቤ ሰው መጥቼ ታስተዋውቅህ እንደዚህ አይነት ወይ ባዶ ቤት እየጠራ እንደዚህ የምታስተናግዳቸው ከሆነ ከባድ ነው። እና እንደዛ ከወር ለምን አንቺ እዚያ አትሆኚ? ከኔ ጋር ለምን አትሆኚ? ከዛ ማንም አይመጣም። በሩን እንቆልፈዋለን። ማንንም የጎትታት ጓደኛሽ ነው የመጣችው። ከፈለኩ ደግሞ የፈለኩት ሰው ማምጣት እችላለሁ። ምን አስጨነቀሽ አንቺ? ምን አስጨነቀሽ? አዎ እችላለሁ። ግን እየተጠነቀቅክ የምታደርገው ነገር እያሰብክ በስሜታዊ ዝም ብለህ ግንፍል ፊን እያልክ ዝም ብሎ እሷ የምታመጣውን ነገር ስንት ሰው ነው እዚህ የመጣው? ስንት ሰው ነው እዚህ የመጣው? አንድ ሴት ልጅ የመጣችው ስም ጓደኛሽ ነች። እስቲ እናያለን እንደሚመጣው። ቆይ ግን ቆይ ቀናት ነው እንደዚህ መንጨረጨርሽ? ለምን ያልመጣም ነው? ለምን ያልተጋበዝኩም ነው? ጋብዝሻለሁ፣ ችግር የለም። ጸባይ ካለሽ ግን ጸባይ የለሽም። ቀረች በእናትሽ። አንተ ወደዚህ ቸኮሌት ረሳሱ ደርግልኝ ሲጀምር ነው ቸኮሌት ልጅቷ ለአንተ ብትሆን እና በደንብ ተስማምታችሁ ተግባብታችሁ ቢሆን አንድ ነገር ነው። 2-3 ቀን ያወቃትን ልጅ አሁን እንዴት ነው? ጥሩ ሴት ነሽ፣ ጓደኛዬ ነች፣ አብሮ አደጌ ነች ምናምን እያልሽ ስትወሪኝ የነበረው አንቺ አልነበርሽም ለኔ ነው እኮ። እሱ ለአንቺ ከሆንሽ ለእኔ መጥፎ ለምን ትሆናለች? እኔ ልጅቷ ያልሆነ ማይሆን ነገር እንዳወራ አታርገኝ። ያልሆነ ባህሪያቶች አለባት። ለምሳሌ እኔ እስከማውቀው ግን በጣም የተረጋጋች ነች፣ ቆንጆ ነች፣ ጨዋታ አዋቂ ነች፣ የሆነ ያራዳ ልጅ ነገር ነች። ስለዚህ በቃ ለዛ ነው የተግባባ ነው። ባለፈው ራሱ አትይም እንዴ? እኔ አልነገርኳትም። ጥቁር ከኔ ጋር ማች አድርጋ መጣች። ውስጣችን የተዋሃደ ይመስለኛል። እሺ ምን ልትል ጫማችንን ለዚህ ታዲያ ምን ልትል ነው? እኔና አንቺም ተዋህዷል። ከአንዱ ጋር ያንተ የሚዋሃደው ችግር አለ። ይኸኛው ግን ይቀራል። ይኸኛው የሚመሳሰል ቆንጆ ነበር። በቅርብ ጊዜ እንደዚህ የሚመሳሰል አይመስለኝም። እኔ ግን ይመስለኛል። እኔ ግን ይመስለኛል። በዚህ የሚቀጠል ከሆነ እንኳን አይደለም የበፊቱን የተነገረ ሴቶች ግን ለምኖች ግትር የምትሉት ለምን ማለት ነው? ግትር ናችሁ። የምር በጣም ግትር ናችሁ። ማን አሁን ከኔና ካንተ ማን ነው ግትር? አንቺ ነሽ። የምር አንቺ ነሽ። እሱ አንድ ቀን አንድ ሰው ይፈርዳል። እኔ ግን ካንተ በላይ ግትር አይደለም። አይንሽ የሚያወሩ ሌላ፣ የምትናገሩ ሌላ፣ ልብሽ ሌላ። በጣም ግራ እያጋባሽ ነው። አይን ውስጥ የሆነ ቆንጆ ፍቅር ያለ የምታወሩ ነገር ደግሞ ሌላ ነው። ያንተስ ከኔ ጋር እዚህ የምታወራው ነገር ሌላ፣ ነገ ከነገ ወዲያ ደግሞ ሰው እየቀየርክ እዚህ ማታ የምታመጣው ነገር ሌላ። ማታ እያልሽ ስሜን ማታጠፊ ደስ ይለኛል። ያው ደውዬ ባልመጣ ኖሮ እኮ እኛ እንደው መገኛት ነበር። እየጠበቅኳት ነው። ሰርፕራይዝ አድርጌ አይደል እንዴ? ሁለታችሁም ደንግጣችሁ እርግጋችሁ የጠበቃችሁ። እሺ ቆይ ለምን እንደዛ የምትሆኚው? ቆይ ለምን እንደዛ የምትሆኚው አልገባኝም። ስለሽ ምን አስጨነቀሽ አንቺ? ጓደኛዬ ስለሆንክ ነው ያንተ ነገር ስለሚያሳስበኝ። የኔ ነገር ምንድን ነው የሚያሳስብሽ? የሆነ ቀናት ቢጤ የሆነ ነገር ከሌለ በዚህ ልክ ለምን እንደዚህ የምትንጨረጨረው? እኔ አሁን የሆነ ሰው እንደዚህ እንትን ብል ባመጣ እንደዚህ ስምት ካለ ዝም አትልም። ጓደኛ ታስብልኛለህ። አስብልሻለሁ። ከዛ ያለፈ ነገር ግን ደግሞ እንደዛ አይመስልም። የእውነት እንደዛ አይመስልም። ምንድን ነው ታዲያ? በቃ ከኔ ውጭ ሰው አታገኝ ይመስለኛል እያልሻለሽ። እኔ ብቻ ነኝ። እኔ እንደዛ አላልኩም። እንደዛ ነው ሀሳብሽ። ከኔ ውጭ ሰው እንዳታገኝ አላልኩም። የምታገኘውን ሰው በደንብ አውቅ ያልኩት። እሺ ምረጭልኝ። ሚስት የምትሆን ሴት እኔ ሰምታት ነገር ያለ ምናችሁን ያለማረኝ አልተዋት። አረ ነው
አንቺ ምን አስጨነቀሽ? ጓደኛሽ አይደለች እንዴ? ነገርኩህ። ለአንተ የምትሆን አይነት ሰው አይደለችም ማለት ሲጀመር ለእኔ ትሆናለች ቢያር ለማውራት አገኝች ላይ እንደ ፍሬንድ ነው ማውራት ጉዳዩን እንደዚህ ምናምን ዙሪያ ባዶ ቤት እየተጠራሩ ነው እንደ ፍሬንድ ማለት ምን ማለት ነው? ማታ አንድ ቀን ጠራኋት በቃ እሱም ደግሞ ስለ አንቺ ላውቅ ፈለኩ አለቀ። ምንድነው ጉዳዩ እንደዚህ የምታወሳስብ? አንድ ነገር ልንገርህ፣ አንተ ሜቢ እንደ ጓደኛ ወይ እንደ ጓደኛ ስላንቺ አለቀ በቃ። እኔ ከማንም እሷ አንተ እንደ ጓደኛ እንደዚህ ጠርተሃት እሷ ምን አስባ እንደመጣች ታውቃለህ? አላውቅም። እኔ እንዴት አውቃለሁ? ማወቅ አለብህ። ማወቅም አልፈልግም። ለምን አልፈልግማ? ይሄማ ፌር አይደለም እንዴ። አልፈልግም። ያንተ ነው ይሄማ ልክ አይደለም። በዚህ አንተ በምታሳያት የሆነ እኔ ምንም አላሳያትም። ላይ እንደ ፍሬንድ ነው። ዞሮ እዳው ጣጣው እኔ ጋር ነው። እኔ ነው ጦስ ውስጥ የምታስገቡት። ስለዚህ የምታረገው አንቺ ለምን ጦስ ትገቢያለሽ? ለምን ትገቢያለሽ ጦስ ውስጥ? ሌላ ነገር ብታስብስ? ለምን ትገቢያለሽ? ሌላ ነገር ለምን ነው የምታስበው? ሲጀመር ማሰብ የለባትም። ጓደኛሽ ነች አይደል? አለቀ። እንደ ጓደኛ ነው እያወራኋት ያለሁት። አለቀ። ግን የሆነ ያራዳ ልጅ ስለሆነች በቃ ለዛ ነው ስልሽ አንተ ነህ እንደ ጓደኛ ያወራሁት። አሁን የሷን በምን ታውቃለህ? አላውቅም። ማወቅ አልፈልግም። ይሄ ማለት ልክ አይደለም። እንዴት ነው ልክ ያለው ነው? ቆይ እኔ ጠንቆይ ነኝ እንዴ? እሷን የማውቀው እኔ እያወቅኩልህ እኮ ነው። እንዴት ነው አንቺ የምታውቂው? አንተ ልንገርህ፣ አንቺ ጠንቆይ ነሽ ማለት ነው አይደለም? ነሽ ነገር አይታየም ሲጀመር። አንተ አታይም ወይ? የምትፈልገውን ነገር ብቻ ነው መርጣ የምታየው እንጂ ነገር አይገባህም ሲጀመር። አንተ ላይገባኝ ይችላል። የሷን ግን ማይቻል ላይገባኝ ይችላል። ግን ፈልጌ ነው ማይገባ። አዎ ዛሬ ደግሞ ጭራሽ በባዶ ነው የምታደርቀኝ አይደል? ምን ፈልግሽ? ቢያንስ ውሃ እራሱ አትሰጠኝ እንዲህ ወሬ ታለፈ አልሰጥሽ ለማለት በጣም ይከብደኛል። እኔ እቺን ቸኮሌት ላንቺ ነበር የገዛሁልሽ። ምን ጠብቀ ስትቀርብህ ነው ሁለተኛ እንደምጫለን ይሰጥሻለሁ የምትለው? አይ በዛ አይደለም። እኔ ስጧት መጣልቻት አትመጣም ማለት መታለች በቃ እሱ ማለት አልፈልጋት እንተ በጣም ጌም ጀምራለች። ጌም አይደለም በጣም ጨምራለች። ትቀበኛለሽ? አይ እውነቱን ንገሪኝ መጀመሪያ ማን ይገዛ? ምን አገባሽ? በቃ ስጦታ ነው አይደል? ለሰው ከሆነ አልፈልግም። ለኔ አስበህ ከገዛህ እሺ። ልብሽ ምን ይሰማሻል? ሳታሽ እውነቱን ንገሪኝ። ድብልቅልቅ ያለ ነገር ነው የተሰማኝ ያለው። የምፈልገው እሱ ነው። አሁን ድብልቅልቅ ያለውን ነገር ጥርት አድርጊና ቀጥታ ንገሪኝ። ማንም አይደለም። ማን ነው? ሄሎ ዘይነት እንዴት ነው? አላ ታታሪ ነቢያት እንደው ቤት እንታ አይ ታታሪ አይደለም። ሰፈር አይደለም። ላውራት እንደምሽ ላውራት ስጪኝ። ሌላ ቦታ ነኝ ያለሁት። ቆይ በኋላ ደውልልሻለሁ። ኧረ አይደለም በኋላ ደውልልሻለሁ። ያኔት አይደለም ደውልልሻለሁ በኋላ ያማል። ምን ሆነሽ ነው? ለምን አትመጣም? እንደውም ባለፈው ምግብ እሰራላለሁ ብለኝ ነበር። ገብታ ትሰራልኛለች። ዛሬ እኔ የመጣሁት አይደለ? በቃ ሌላ ቀን ደግሞ እሷን እጠራታለሁ። እሺ ስነ ስርዓት ሲኖርኩ የምር ስነ ስርዓት በጣም አለኝ። አውቄ ነው አትሆንም። እኔ የኔ ትሁን መቻልኩኝ። እኔ እኮ ጀስት እንደ ፍሬንድ ነው ማለት ነው። ማለት ነው ታዲያ እኔ መጥቼ ጓደኛሽ አይደለች እንዴ? እንዴ ምን ማለት ነው? ትምጣ ታዲያ ማለት ምን ማለት ነው? እኔ በቃ ምግብ እንድትሰራልኝ ምናምን ነው በቃ አለቀ። ምግብ ቸግሮሃል እንዴ? በጣም አሁን ለምሳሌ አንቺ ምግብ ልሰራልህ ብለሽኝ አታውቂም። እሷ ግን ከምግብ ማልፎ ቤቴ ቡና ጠራልህ ብላኛለች። ልዩነቱን አየሽው? አንቺ ደረቅ ነሽ፣ በባህርሽ ችክት ያለሽ ፍቅር አይገባሽም። ችክ ያልሽ ነሽ። ሲጀመር ይሄ ፈጠን የሚል ሰው መጨረሻውም አያምርም። ልጅቷ አንድ ቤት መጣች፣ ምግብ ቡና ምን መጨረሻው እንዴት እንደሚያምር ደግሞ እኔ ያሳይሻለሁ። በልህ ከእሷ ጋር አይደለም ያልኩሽ። እኔ እልህ አልወድም፣ ግን እልህ ውስጥ የለብኝም። ሊኖርብኝ ይችላል፣ ግን አስፈላጊ ከሆነ ያ ሰው እልህ ውስጥ ካስገባኝ አይ ነው እልህኛ ነኝ። በጣም ከኔ በላይ እልህኛ የለም፣ ግን ያ ሰው እልህኛ ካደረገኝ ነው። እሺ
እቀጥላለሁ። ግን አንቺ እንዲገባሽ አልፈልግም። የምር አንቺ እንዲገባሽ አትንከኝ። ከዚህ በላይ ታዲያ ምን ታረጊ? እሺ ምን ላድርግልሽ? የምታረገው ነገር እያሰብክ አድርግ። በስሜታዊነት የምታረገው ነገር አቁም። እያሰብኩ ነው ያደረኩት። በጣም አስባለሁ። ምክንያቱም አንቺ በጣም ደረቅ ነሽ። አንተስ ጭራሽ ስለ አንቺ ነገርኩሽ። ያኔ ደረቅ ነሽ አልኩሽ። ምን አይነት ሰው ነው? ለምን ይመስልሻል? ለምን ይመስልሻል? ለምን ይመስለኛል? ንገሪኛ። ምን አቀላለሁ ነው? አታውቂኝም። አይሽ እሺ፣ አታውቂኝም። ስለዚህ እኔ ያሰብኩት ነገር ከሆነ እንግዲህ እንደዚህ የሚያስብ ሰው እንደዚህ አይነት ነገር አያደርግም። ምን ያሰብሽ? ነገር እንግዲህ ልጅም ማርያም እንግዲህ ይለና ንገሪኝ። አልነግርህም። ለምን አልነግርህም አልኩህ። አሁን ልጅቷ ድምፅህን ያኔ ስትል ሰምታ ጭራሽ ድምፅህን ለማቋለች ያልፈልኩት ስለምናወራ ምናምን ስለምንደዋወል ያ ነው ማታ ማታ አፍክ ተይዟል የሚለው ከልጅቷ ጋር ለልጅ ሙሉ ጀመር ደውለሽ አታውቂም። እኔ ነኝ የምደውልልሽ። ግን ትደዋወላላችሁ ነበረ አልፎ አልፎ። እንዴት ነህ ደህና ነው ወይ? ምን ከዛው የተለየ ምንም ነገር የለም። በማታ እንዴት ነህ ደህና ነው በማታ። አንቺ ግን ስደውልልሽ ትዘጊብኛለሽ። ስደውልሽ በስርዓት አትወሪኝም። ስደውል ፊልም እያየሁ ነው የምትይው። ስደውል ሙዚቃ እያዳመጥኩ ነው የምትይው። እሷ ግን አስባ ትደውላለች። አይሽ ልዩነታችሁ ከሰው ጋር እያነጻጸርኩሽ አይደለም። ምን እያደረክ አይደለም። እንት ለማንኛውም ተቀበይኝ። ይሄ ቸኮሌት መጀመሪያ ለማን ነው ንገረኝ። ላንቺ ነው። እውነት ላንቺ ነው። እንደዚህ እያልክ እዛው ያኔትን ፎክሩት። ቆይ ግን ያኔት የምትይ ለምንድን ነው አልገባኝም። ምን አገባሽ ታዲያ? ምንድን ነው ያደረኩት ያለሁት አልገባኝም። ምን አደረኩኝ? ጓደኛሽ ነች አይደለ? ራሽን ነው የማታምኚው ወይስ እሷን ነው የማታምኚው? ንገሪኝ። አሁን ራሽን ነው የማታምኚው ወይስ ኤልዳና ማን ነው ያኔትን ነው የማታምኚው? ራሴን በደንብ አድርጌ ነው ማለት ነው። እና እሷን ነው የማታምኚያት? እኔንስ ለምን ነው የማታምኚው? ምን ይታመናል? አንተ ምን ይታመናል? ምን የሚታመን ነገር? እኔ አልታመንም። አትታመንም። ድሮ ነበር የድሮ ቀስቴ ነበር የሚታመን። እሱ የድሮ ቀስቴ አሁን የለም። የድሮ ቀስቴ እያረክ ያለው አሁን አዲስ ቀስቴ ነው። አሁን አዲስ ቀስቴ ነው። ምንድነው ልክ ያለው ነው? ይሄ ማለት የመጣው ባንቺ ነው። እሺ ባንቺ ነው የመጣው። ባንቺ ነው የመጣው። የምር ባንቺ ነው የመጣው። እንደዚህ አልነበርኩም። በእርግጥ አሁንም ብዙ ልዩነት የለኝም። መመለስ ከፈለኩኝ እፈልጋለሁ። ግን አንቺ እንድመለስ ካደረግሽኝ ብቻ ነው። መለወጥ ትፈልጊያለሽ? መለወጥ ትፈልጊያለሽ ከሆነ እና ያለን ነገር እንዴት ታዲያ የሚቀጥል ይመስላል? እኔ እንጃ። የሚሆነው ነው ያለን። ስለ ነገ አናውቅም። ታውቂያለሽ ስለ ነገ? እሺ እናል ግን ይኸውልሽ በቃ እንደዚህ አትሁኝ። ማርያም ነው የቸኮልኩት። ላንቺ ነው ላንቺ ነው። አልፈልግም። ለምን አትፈልጊው? አልፈልግም። በቃ እሺ ልደውልላት ጭራሽ እሺ እንት ላንቺ ነው እንዳና ላንቺ ነው። ለምን አትፈልጊው? ለማን ለቆንጆ ያለሽ ለየትኛው የገዛ በጣም ብዙብኝ። እሺ ትወጂኛለሽ? ትወጂኛለሽ ወይ? እሺ ሳሚኝ። ታፍርም ትንሽ እንኳን ለምን ነው የማፍረው? ምን ስለሆንኩ ነው አንተ የምትስመኝ? ስለምትወጂ። እሺ ታፈቅሪኛለሽ? ምን ታፈቅሪኛለሽ ወይ? ቀስቲ በእናትህ እዚህ የምትጃጃለውን ነገር አቁም። ለምን ነው የተጃጃልኩት? ሰው እንደዛ ካልሆነ ለምንድን ነው? ኬስ ነው የመጣው ሲጀመር? ጥያቄ ነው የጠየኩሽ። ጥያቄ ነው የጠየኩሽ። የኔ ስሜት ታውቂዋለሽ። ጥያቄ ነው የጠየኩሽ። ጥያቄ ነው የጠየኩሽ። ይሄ የጅን ጥያቄ ነው። ቁም። እሺ ቀስቲ፣ እኔ እንደዚህ አይነት ነገር አይመቸኝም። ታፈቅሪኛለሽ ይላል እንዴ? እንደዚህ አይነት ጥያቄ ከዚህ በኋላ እንዳታነሳብኝ እሺ? ለምን? እግዚአብሔር እንጣላለን። ለምን? እንደዚህ አይነት ጥያቄ መስማትም መመለስም አልፈልግም። ስለዚህ ይሄን ጥያቄ በቃ ለአንተ ለጓደኛው አስቤም ማለት ያለብኝን ነገር ማድረግ ያለብኝን አደርጋለሁ። ከዚህ በተረፈ ግን ይሄኛውን ጥያቄ ከዚህ በኋላ መቼም እንዳታነሳብኝ እንደ ጓደኛ። ስለዚህ እኔም ከዚህ በኋላ ስለማደርገው ነገር መተሽ እንድጠይቅኝ አልፈልግም። ኤልዳና